ሰላም ጤና ይስጥልን አድማጮቻችን እንደምን ሰንብታችኋል ይህ የሰይፈ ነበልባል ሬዲዮ ፕሮግራም ነው ፕሮግራማችንን ከወዲሁ እናስተዋውቃችኋለን በቅድሚያ ዜና ይኖረናል ከዜናው በመቀጠል በየመን የሚኖሩ የኦሮሞ ተወላጆች የስደት ህይወትን አብረን እንዳስሳለን አብራችሁን ቆዩ አናስተልኝ እንደምን ውላችኋል ዜና እናሰማለን በመራብ ወለጋ የህዝብ አመጽ መባባሱ ታወቀም አመጹ ከፍተኛ ያስደነገጠው የወያኔ መንግስት ከፍተኛ አመራሮችን ወደ ቦታ አሰማርቶ ጉዳዩን ለማርገብ ቢሞክርም እንዳልተሳካለት ለማወቅ ተችሏል ወደ ክልሉ ያመሩት የከፍተኛ ባለስልጣናቶቹ የኦሮሚያ ፕሬዝዳንት አብዱላህ መሐመድ የምዕራብ ወለጋ ዞን አስተዳደር አቶ ተፈራ ጣሮ አቶ ሸለመ እንዲሁም የፌደራል ፖሊስ አሰማርቶም የአካባቢውን ህዝብ ነዋሪዎች ለማነጋገር ቢሞክሩም የአካባቢው ነዋሪዎች ቁጣቸውን ገልጸዋል በዚህ ቁጣ የተደናገጡት የኦሮሚያ ክልል ፕሬዝዳንት የአካባቢውን ካድሬዎችና አንዳንድ ካድሬዎችን በመሰብሰብ በምዕራብ ወለጋ ዞን ሆራ ሊሙ ወረዳ ካድሬዎችን ሰብስበው የወለጋ ዞን ህዝቦች ስብሰባ እንዳደረጉ ለማስመሰል ሞክረዋል ኦፒዶ ክብረ ባህሉን መጋቢት 3 17 2012 በደመቀ ሁኔታ ለማክበር በአዲስ አበባ ዩኒቨርሲቲና እንዲሁም በቢሾፍቱ ደፋቃና ሲሉለት የከረሙትን ዝግጅት በኦሮሞ ተማሪዎችና በቄሮ ተቃውሞ ሳይሳካላቸው ቀርቷል ኦፒዶች ከፍተኛ ድንጋጤ ቢያድርባቸውም በከፍተኛ ባለስልጣናት መካከል ለመከፋፈል መፈጠሩም ተገልጿል የኦፒዶ ከፍተኛ ባለስልጣናቶች በመንግስት ደረጃ አሁንም ቢሆን የተለያየ ግምገማ ላይ ተወጥረው እንደሚገኙ ታውቋል በቦረና ዞን ወረዳ ቡሌ ሆራ የሚገኙ መምህራኖች የኦፒዶ አባል ባለመሆናቸው ከፍተኛ ግምገማ ተይዘው በሰንካላ ምክንያት መምህራኖችን እያዋከቧቸውና ከስራም እየቀነሷቸው እንዳለ ከቦታው የደረሰን ሪፖርት ይገልጻል ዜናው በዚያ በቃ መልካም ቆይታ ከቀሪ ፕሮግራሞቻችን ጋር Duriste amma akka bilisomnu infedan gonkuma dinan kenya heddu duriste amma akka bilisomnu infedan gonkuma callifne yotenya akka dursobama ammas nu fi achuf isan kopauma lukasa ya ilman oromo lukasa San unidem bukane itisa Kambira kubune idosa Bakka jirtan mara warra isa fininsa Sifte dinannu firom bukuti jallate senam baradibba waninu barsifte dinannu firom bukuti jallate duf bakka bueti daranu waywata ifnu dagichi se barnu galafata lukasa ya ilman oromo lukasa Sabunsan umidem bukane itisa Kambira kambune idosa Bakka jirtan mara warra isa fininsa Fakati Oromo dagamnan tinggal galoiti Arrakam barite dugumam fakati Oromo dagamnan tinggal galoiti Barata baratu dargago dubartin Debinen gabrum nuka gabsodati Nukasa ya ilman Oromo nukasa Gabrum sa numidem
safinisa wanino barsifte dinanum firomu ogudi jallate senam baradiba wanino barsifte dinanum firomu ogudi jallate nuf bakkabu eti daranu waywata ifnu dagachi se barnu galafata kasa ya ilman oromo kasa Sanuni dembukane hitisa Gambira kampune idosa Bakka jirta mara warrai safinisa አድማጮቻችን እንግዲህ በሙዚቃው ዘና እንዳላችሁ ተስፋ ወደ ቀጣዩ ፕሮግራማችን አስተዋሽ ያጡ በየመን የሚኖሩ የኦሮሞ ስደተኞች ዛሬም እንደትናንትናው መከራቸው አላበቃ ብሏል። እነዚህ ስደተኞች ሰሚ አጥተው በስደት ረጅም ዓመት አስቆጥረዋል። በደሉ ያንገሸገሻቸው ስደተኞች የዩኤንኤችሲአርን በር ሙጥኝ ብለው 10 ወር ማስቆጠራቸው ስደተኞቹ በምሬት ገልጸዋል። የሚሰማን ክፍል ማን ነው? አቤት ብንል የሚሰማ እንግዲህ 10 ወር ማለት በዓለም አቀፍ ሕግ እንዴት ነው? 10 ዓመት 10 ወር አንድ ስደተኛ ይቅርታ 10 ወር አንድ ስደተኛ እንዴት ነው አንድ የምበር ላይ የሚተኛው? አስፋልት ላይ ሽንት ቤት በሌለበት ሕፃናት እየታመሙ ሴቶች ሴት እህት አለች ለምሳሌ ሴት ምን እንደሚያስፈልገው ታውቃለች። በረንዳ ላይ ሴቶች እየወለዱ የተወለዱ እዚህ በረንዳ ላይ ከወጣን ከ15 በላይ የሆኑ ሴቶች ወልደዋል። በ10 ወር ውስጥ ስደተኛዎቹ አመረው የገለጹት 15 ሴቶች በበረንዳ ላይ እንደወለዱ አክለው ገልጸዋል። እነዚህ ስደተኞች ዩኤንኤችሲአር እንዲሰማቸው ቢማጸኑም ዩኤንኤችሲአር ጆሮ እንደነፈጋቸው ገልጸዋል። ዩኤንኤችሲአር ለሰው ልጅ መብት ይቆማል፣ ለስደተኞች መብት ይከራከራል ቢባልም ስደተኞቹ እንዳሉት እነዚህ ዩኤንኤችሲአር የሚባሉት በእኛ ላይ ሊሰሩ እንጂ ለኛ ሊሰሩ አልቆመም ብለዋል። ይሄንን መልእክት እንደተሰማን ወደ ሰይፈ ነበልባል ሬዲዮን ዝግጅት ክፍል በየመን የሚገኘውን ዩኤንኤችሲአር ስልክ በተደጋጋሚ ብንደውልም መልስ ልናገኝ አልቻልንም። ወደፊት ሙከራችንን እንቀጥላለን። ስሊን ስሞትም አልበል ስሜው ኡስማን ወልይ ይባላል። አቶ ኡስማን በየመን የሚገኙ የኦሮሞ ስደተኞች የይድረስልን ጥሪ አስተላልፈዋል። ምንድነው ይሄው የተከሰተው? ምን ሆናችኋል? እኛ የሆነው ያልሆነው ነገር የለም። መጀመሪያኛ ከያከባቢው ጦርነት ከተነሳ ጀምረን እኛ አሁን ወደ ስደተኛ ወይም የዩኤንኤችሲአር በራፍ ላይ ወጥተናል። 10ኛ ወራችን አሁን ድምጽ የህዝቡ ድምጽ ሳሰማ አይቀርም። እኛ አሁን ህዝቡ ስለያለ ለምንድን ነው የወጣችሁት? እኛ መጀመሪያ የነበረው አካባቢ ጦርነት ነበር፣ የእርስ በርስ ጦርነት የየመን። ስለዚህ ለዛ ነው የወጣችሁት? መጀመሪያ ድሮም እኛ የኢትዮጵያ ስደተኛና የኦሮሞ ስደተኛ የተባለው በሙሉ መፍት አይጠበቅም። ምንም ነገር ይጠበቀ መሰለኝ። እንደ ስደተኞች የስደተኛ መፍት የተሟላ ምንም መፍት የለንም። ምንድነው የደረሰባችሁ? የአካል ጉዳት የደረሰበት እንዳለ ነው የተነገረኝ። እውነት ነው? አዎ እሱማ ያስደረሰብን ነገር የለም። የሞተብን ሰው አለ፣ የቆሰለ ሰው አለ። ስማቸውን ይጠሩልኛል? ወደ 10 ሰው አለ። በቪዲዮ ማለት የተቀረጸ በቪዲዮ እንግዲህ ሁሉም ነገር አለ ተዘጋጀ። መልካም። ለጊዜው ግን እስኪ የቆሰሉትንም የተገደሉትንም ስም ዝርዝር ይጠሩልኛል? ዝርዝር? አዎ የተወሰነውን አሁን የተወሰኑትን ዝርዝር ማግለጽ እንግዲህ አሁን አንዱ
ወረቀት ነው ላይ ያው በእንትን የተዘጋጀው የለም ነገሩ አለ ግን ማስዋሳችን ስማቸውን ከትንሽ በኋላ ግን አዘጋጅልሃለሁ አስፈላጊ ሆነ ከትንሽ ግማሽ ሰዓት በኋላ አዘጋጅልሃለሁ ሁሉንም በተራ ቁጥር መልካም ለዩኤንኤችሲአር ያቀረባችሁ ጥያቄ ምንድነው እኛ ያቀረበው ጥያቄያችን እንደ ስደተኛ ለሚጠበቀው መብት እንዲጠበቅልን ነው አንደኛ ጥያቄያችን ስደተኛ ወይም ደግሞ እንደ ስደተኛ ለስደተኞች የሚጠበቀው መብት እንዲጠበቅልን ነው በዛ ላይ ደግሞ ምንም ነገር መብት አላገኘንም መብታችን ይጠበቅ ብለን ስንጠይቃቸው መብታችን ጥይት ሆነ ጥይትና ውሃ ያው ሞት ሆነ ጥያቄያችን ማን ነው ያንን የሚፈጽመው ጸጥታ አስከባሪ ከዩኤን ሶቻቻ ነው እንግዲህ ከማስይዛዝ እንደሆነ እንደ የመንግስት ጸጥታ አስከባሪ ፖሊሶች ማለት ነው ኦኬ በወያኔ ጣልቃ ገብነት ጉዳት እየደረሰብን የሚልም ደርሶኛልና ይሄስ ምን ያህል እውነት ነው እሱ ካን እኛ አሁን እርግጥ እውነት ብንናገር እንግዲህ እጃቸው ከኋላ ከሆነ ነው እንጂ በተግባር የምናውቀው የዚህ ሀገር መንግስትና ዩኤን ሶቻቻ ነው እንጂ በጀዙር የሚያደርጉብን እሱማ እርግጠኛ ነን ያው እሱ ነው ይሄን በአሁኑ ጊዜ አሁን እየተከታተሉን እኛ ካለ ያለንበት ቦታ ተሰብስበን ባለንበት ቦታ የኢትዮጵያ ኤምባሲ ታርካው በታወቀ መኪና እኛ ወንድ በካለሊቱ አንድ ሰዓት ተኩል አካባቢ መጥቶ የጎበኘን በየቀኑ እየዞሩ ነው እኛ ምንም ነገር ከእጅ የለንም ጠባቂ የለንም ምንም ነገር የለንም የኤምባሲው መኪናው እናንተ ባላችሁበት አካባቢ ይመላለሳል ማለት ነው ይቀርጻል ወይስ ምንድነው አዎ ምን ካርቦት ነው የቆመ ከነዚህ ሙስሊም ዝርዝርም ሰውየው ምን ያዳሉ ሰውየው ስሙንም ሁሉንም አዘጋጅላለሁ ካችሁ ትንሽ ሰዓት በኋላ መልካም በዩኤንኤችሲአር የምትገኙ የኦሮሞ ተወላጆች ምን ያህል ትሆናላችሁ ማለት በየመን የምትገኙ ስደተኞች በየመን ላይ የምንገኘው እንግዲህ እኛ አሁን ያለነው ትልቋ ከተማ ውስጥ ነው ያለነው ትልቋ ከተማ ውስጥ ያለነው ወደ 4900 ሰው ነው ያለነው አጠቃላይ ማለት ነው እንግዲህ ግን እዛ በራፍ ላይ ያለነው የተወሰነ ሰው ነው እዛ አካባቢ ሴቶች ይኖራሉ ማናገር ይችላል ይሆን አዎ ይኖራሉ ሴቶችም አሉ ህጻናቶችም አሉ ሁሉንም ማናገር ይችላል ግን ነገሩ ትንሽ እኛ አሁን ያለነው ሰው ጠዋት ነው እንከፍ ላይ ነው ስለዚህ ያናግረናል ከፈለከው ማለት ነው እስኪ አንድ ስደተኛ ሴት ላናገር አንድ ስደተኛ ሴት ላናገር ማናገር ትችላለህ ቆይ ትንሽ ያያውልህ ነው ትንሽ ወጣ ስላልኩት እየጠራሁልህ ነው እሺ ለማፋና እኛ አሁን እንኳን ነገር ሌላ ቀርቶ አሁን ዛሬ እርምጃ ይወሰድብናል ብለን ክራቻ ላይ ነው አለኝ ምንድነው ያለው ዛሬ የመጨረሻውን እርምጃ እንወስድባቸዋለን በፖሊስ ብሎን ያስፈራሩን ነበር ዛሬ አስፈራርቶናል ማን ያስፈራራው ፖሊሶችና የሀገር መንግስቶች ማለት ነው በተጋራይ ካስተነሳችሁ የሚወስደውን እርምጃ እንወስድባቸዋለን ብሎ እያስፈራሩን ነበር ካናዳፊ ጋናዲሽ ፈልጋል ታናገራለች ካናዳ ነው እኛ የወጣንበት ችግርና ምናምን ታስረዳለች ጤና ይስጥልኝ እናት እንደምን ዋሉ እሳቸውን አንድ ያላናገር ማን እኔን ልታናገር ፈልጋሉ አይ አሁን የሆኑ ሴት መጥተዋል መሰለኝ አዎ እሺ አዎ እሺ ሄሎ ጤና ይስጥልኝ ጤና ይስጥልኝ እንደምን አደሩ እግዚአብሔር ይመስገን ኢዮባይሳ ባላለው ከሰይፈ ነበልባል ሬዲዮን ዝግጅት ክፍል ነው የምደውለው ከአሜሪካን ነው የምደውለው የየመን የምትኖሩ የኦሮሞ ስደተኞች ወደ ዝግጅት ክፍላችን ደውላችሁ ነበረ ምን ችግር አለ ምን ገጠመው አይሻ መሐመድ አህመድ ይባላል እሺ እናት እና ኦሮሞ እዚህ በጣም ኃይለኛ ችግር ውስጥ ነው ያለነው አሁን 10ኛ ወራችንን ይዘናል የወጣንበት ምክንያት በመጀመሪያ ደረጃ በጦርነቱ ምክንያት ነበር የወጣነው
ከጦርነቱም ከመምጣቱ በፊት እኛ ከፍተኛ ችግር ውስጥ ነው ያለነው። ልጆቻችን አይማሩ፣ እኛ ሴቶች እንደፈለግን መንቀሳቀስ አንችልም፣ ወንድሞቻችን እንደፈለጉ መንቀሳቀስ አይችሉም። ወንዶቻችን ከወጡ ተደፍረው ነው የሚገቡት። በዛሬው ዕለት ዛሬ አሁን በአሁኗ ደቂቃ ራሱ እኔ ሳናገረ እዚህ ጋር ሊደፈር ሙከራ የተደረገበት ልጅ አለ። ወንድ ይደፈራል ማለት ነው? ወንዱ ራሱ ይደፈራል፣ ሴቱ ተውና ወንዱ ይደፈራል። የ7 ዓመት ልጅ ይሁን የ6 ዓመት ልጅ አሁን ሆስፒታል ውስጥ ይገኛል። የአባቱ ያሟል፣ እናቱ ሰርታ እስክትመጣ ድረስ ልጁን ወስደው ተጫውተውበት ስንጥጫው ከጥቅም ውጭ ሆኗል ልጁ። እንደዚህ አይነት ሀገር ላይ ነው የምንኖረው። ችግራችን በጣም የበዛ ነው። እኔ በቃላት ራሱ መግለጽ የምችለው አይደለም። ማለት ለመግለጽ እንኳን ከእነቴን ያንቀጠቅጠኛል። እንዴት አድርጌ ልግለጽ? ግን አንተ ጋዜጠኛ እንደመሆነ አንተ ፍታው ይህንን አባባል እና በአሁኑ ደቂቃ ውስጥ የደረሰበት ይሄ ችግር የደረሰበት ልጅ አለ። ለማን ነው አቤት የምንለው? አባቱ ዳኛ፣ ልጁ ሌባ፣ አባቱ ዳኛ ነው ያለንበት ሀገር ማለት ነው። ግን ራሱ በእኛ ምንም አይነት ነገር ከወረቀት ውጭ ማለት ነው። እኔ 10 ዓመት ስደተኛ ነኝ ለምሳሌ ማለት ነው። እሺ እዚህ እንደገና 10 ዓመት 15 ዓመት 20 ዓመት የተቀመጠ ስደተኛ አለ። ልጆቹ መሀጅም ናቸው፣ ብዘላቱ ለምን ትምህርት ቤት ከላክናቸው ተደፍረው ነው የሚመጡት። ልጆቻችን እኔም ልጅ አለኝ እያንዳንዱ እዛ ያለ መውለድ ስላለበት ትወልዳለህ። ለዩኤንኤችሲአር ይሄንን ነገር አመልክታችሁ ዩኤንኤችሲአር መልስ አልሰጣችሁም ማለት ነው? አመልክተን ዩኤንኤችሲአር ደብዳቤያችን ፋይላችን ላይ ደብዳቤ ሞልቷል። እያንዳንዳችን በግላችን ፋይላችን ሲሞላ ቀደም ነው ቆሻሻ የሚጥሉት። ከቆሻሻ ውስጥ የምናገኝበት ጊዜ አለ። ፋይላችንን አይገርምም? የላክንላቸውን ደብዳቤ ከቆሻሻ ውስጥ የምናገኝበት ጊዜ አለ። በምን የተነሳ እንደሆነ ይህንን አላውቅም። በአጠቃላይ ቢሮ የቆመው ለሰብአዊ ማለት ለስደተኛ ሲቀበሉት ምን ይላል? ይስሩ ሁሉ በእኛ ህግ ነው በእኛ ስር ነው ያለው። ዩኤንኤችሲአር ማለት ባንተ የቆመ ነው ነው የሚሉት። ግን ሌባ ቀጣፊ ሌባ ድርጅት ከኤምባሲዎች ጋራ ከየመን መንግስት ጋራ ከየመን ወታደር ጋራ ከዚህ በፊት ምናልባት በኢሜል ደርሷችሁ ሊሆን ይችላል። ፎቶግራፋችን እያንዳንዳችን የሞቱብን ህጻናት፣ የሞቱብን ወጣቶች፣ የሞቱብን ሴቶች ምናልባት ፎቶ ደርሷችሁ ሊሆን ይችላል። በኢሜል አሰራጭተናል ለዓለም ህዝብ ማለት ነው። አቤት ብለን እንዲሰሙን ማለት ነው። እና ያ ፎቶግራፍ ምንድነው እዚህ ከየመን መንግስት ጋራ ተባብሮ እኔ ማቀው ለበረሮና ለዝንብ ነው መርዝ የሚደረገው አይደል? በመርዝ ነው የረዱት። በመርዝ እኛ አቤት ብለን መታችንን ስንጠይቅ ለየመን መንግስት ለየመን ፖሊስ $20,000 ከመክፈል ለእኛ ለጉሮሯችን ልጆቻችን ወተታቸው ውሃ እየበጠበጥን ውሃና ስኳር እየበጠበጥን እያጠጣናቸው ነው ልጆቻችንን ህይወት ያቆየ ነው። ዛሬ 10ኛ ወራችን ነው። ይህ ሁሉ ሲሆን ለየመን ለወታደር $20,000 ከፍለው ነው ፖሊስ አስደብድበውን መርዝ አስረጭተውብን በቦምብ አስለቃሽ የለም በአስለቃሽ ወርውረው ያኔ በጣም ከፍተኛ ችግር ነው የደረሰብን። ለኦሮሞ ህዝብ የሚያስተላልፍ ይቀጥሉ። አሁንም ቢሆን ያለነው ስጋት ላይ ነው፣ አደጋ ላይ ነው ያለነው። የሚሰማን ክፍል ማን ነው? አቤት ብንል የሚሰማን እንግዲህ 10 ወር ማለት በዓለም አቀፍ ህግ እንዴት ነው? 10 ዓመት 10 ወር አንድ ስደተኛ ይቅርታ 10 ወር አንድ ስደተኛ እንዴት ነው አንድ የምበር ላይ የሚተኛው? አስፋልት ላይ ሽንት ቤት በሌለበት ህጻናት እየታመሙ ሴት እህት አለች። ለምሳሌ ሴት ምን እንደሚያስፈልገው ታውቃለች። በረንዳ ላይ ሴቶች እየወለዱ እዚህ በረንዳ ላይ ከወጣን ከ15 በላይ የሆኑ ሴቶች ወልደዋል። እዛው ውጪ ማለት ነው። ዩኤንኤችሲአር በር ስር 15 ሴቶች ወልደዋል ነው የሚሉኝ? አይዋ 15 ሴቶች 15 ሴቶች ወልደዋል። ዩኤንኤችሲአር ያየ እንዳላየ ያልፋል ነው እያሉኝ እየገለጹልኝ ያሉት። ያየ እንዳላየ እየሰማ እንዳልሰማ ጆሮ ዳባ እያለ ነው። ከመጤትም አልተቻለም። መልካም። ዩኤንኤችሲአርንም የየመንን መንግስትንም እድሉ ካገኘን ለማናገር እንሞክራለን። የመጨረሻ ጥያቄ ልጠይቅዎት። ለኦሮሞ ህዝብ የሚያስተላልፉት መልእክት ካለ የኦሮሞ ህዝብ የይድረስልኝ ጥሪ የሚያስተላልፉ ከሆነ ልናስተላልፍሎት ዝግጁ ነን።
ምን ይስከሙልኛል ጥያቄውን ለኦሮሞ ህዝብ የሚያስተላልፉት መልእክት ካለ የይድረስልኝም ጥሪ ለኛ እንዳቀረቡት መልእክቶትን ማስተላለፍ ይችላሉ። እሺ እኔ ለኦሮሞ ህዝብ በአለም የሚኖር ለኦሮሞ ህዝብ የማስተላልፈው መልእክት ምንድነው? እዚህ ጋር ወገን እያለቀ ነው። ወገን ለወገን ነው የሚደርሰው አይደል እንዴ? እኛ ከሞትን በኋላ የሚደረገው ነገር ምንም አይነት እንትን የለውም፣ መፍትሄ የለውም። ከሞት ከአንድ ነገር ከመሞቱ በፊት ነው አንድ ነገር አንድ ሰው ሊደርስልህ የሚገባው አይደል እንዴ? ስለዚህ እዚህ ጋር እያለቅን ነው ያለነው በፍርሃት በስጋት። እናንተ ዓለም ያሉ ኦሮሞ ህዝብ ከሚቶ ሲያድር እኛ ግን እንቅልፋችን ቀን በፀሐይ ማታ በብርድ በዝናብ አሁን ዝናብ እየመጣ ነው። ያለፈው ወር ዝናብ አሳልፈናል። አሁን ደግሞ አመቱ ዝናብ እየመጣ ነው። አሁንም ለኦሮሞ ህዝብ የምናሰማው ድምፅ ምንድነው? ድረሱልን፣ እያለቅን ነው። ይኸው ጥይትም አሁን እያስፈራሩ ነው። በጥይት ልትመቱ ነው እየተባለ ነው። ልጆቻችን እንቅልፍ የላቸውም፣ እኛ እንቅልፍ የለንም። እባካችሁ የኦሮሞ ህዝብ አቤት የምንለው እስኪ በማይክሮፎን ነው ተነሱ እያሉ ያሉት፣ በማይክሮፎን ነው መልእክቱን እያስተላለፉ ያሉት። እስኪ እንደዛ ከሆነ ተጠግተው ያሰሙኛል ድምጹን ለመቅረጽ እንድችል። በማይክሮፎን አይደለም፣ እየመጡ ወታደሮች ናቸው የሚያስፈራሩን። የሚቻር ነው ገንዘቡን የሚሰጣቸው። የመላይ ደግሞ በገንዘብ እናቱን ይቀይራል በገንዘብ። እኔ በግልጽ ነው የምነግርህ። የመላይ ያለነው እናቱን ይቀይራል። የየመን ወታደር እናቱን ይቀይራል በገንዘብ። ገንዘብ እየሰጠኝ የሚቻል የሚያስደበድበን የሚቻር ነው። ሐኪም ቤት እንደፈለግን ማግኘት አንችልም። ምንም አይነት ነገር በቃ እኔ ለኦሮሞ ህዝብ አቤት የምለው ምንድነው? ድረሱልን፣ እያለቅን ነው። እነሱ ካልደረሰ እናንተ ካልደረሳችሁልን አሁን እዚህ ማለቃችሁ ነው። በተለይ በዚህ ሳምንት አሁን ኃይለኛ ችግር ውስጥ ነው ያለ ነው። በአፋጣኝ ካልደረሱልን፣ በአፋጣኝ ለየመን መንግስት አቤት ብለው እነሱ ጥሪያቸውን ካላሰሙልን ማለቃችን ነው። አሁን ያው ጥይት እናመጣለን ብለው ዛሬ ማታ አሁን ሳልተኛ ነው ያደርነው። እናንተ ጋር ጠዋት ነው መሰለኝ ቀን ነው መሰለኝ አሁን እናንተ ጋር እኛ ትናንትና ትናንተኛ ነው ያደርነው። ቁጭ ብለን ያደርነው አሁንም እንደዛው እንዳደርን ቆመን ነው ያለነው። ህዝቡ ያው ቁርሱን አይበላም፣ ምሳውን አይበላም፣ የሚበላውን ነገር የለም። ለምንም የሚበላውን ነገር እንኳን እየሰራ ይኸው ወንድ ልጅ ራሱ እየተደፈረብን አሁን ከነጋ የተደፈረ ልጅ ይኸው አጠገባችን ነው ያለው። ከተመተነ ልጅ በቀጥታ አገናኛለሁ። መልካም፣ እስኪ ላግኘው። ታገኛለህ? አዎ ላግኘው፣ እስኪ ላናግረው። ሐኪም ቤት ይዘውት ሄደዋል። አሁን ኮሚቴዎቻችን በስደት ላይ ያላችሁ በእድሜያችሁ ወይም አረጋውያን ወይም አሮጊቶች ይኖሩ ይሆን? እድሜያቸው በስንት ይገመታል? አሉ የተወሰኑ አሮጊቶች እድሜያቸው አንድ አሮጊት አለች እድሜዋ ቢያንስ 70-60 የምትገመት አሮጊት አለች። ወንዶች ትልልቅ አሉ ከ70-60 የሆኑ ህጻናቶች አሉ፣ ሴቶች አሉ፣ ወጣቶች አለን፣ ልጆቻችን አሉ። ብዙ ነው። ምንም ያኔ እያንዳንዱ ብሶት እያንዳንዱ ቁስለትና ልነግርህ አልችልም። በምን ምን እንዲያለው ከሀገር ቤት የወጣችሁት በወያኔ አስገዳጅነት በፖለቲካ ነው ማለት ነው? አዎ እያንዳንዳችን አንድ ጥያቄ ልጠይቅህ ነው። እሺ ይንቻር ወረቀት ሲሰጥ የፖለቲካ ስደተኛ መሆኑን ካላመነበት ይሰጣል እንዴ? አይሰጥም። ትክክል ነው። አይሰጥም። ሶማሌ አይደለም፣ የሶማሌ ነው የኢኮኖሚ ስደተኛ አይደለም እንዴ? ስለዚህ እኔ አንድ ስደተኛ ፍርድ አድርጎ አመላልሶ እሱንም ደግሞ እኮ ስቃይህን አምልቶ ነው ያንን ወረቀት የሚሰጥህ። ለአንድ አመት ለሁለት አመት ተመላልሶ ነው 8 አመት ይዘን ስላለሱ ያሉ ልጆች አሉ ወረቀት ያልተሰጣቸው የፖለቲካ ስደተኛ መሆናቸውን እየታወቁ ያሉ የሚያደርስብን ችግር ነው። እኛ ከሀገራችን የወጣ ነው አይደል እንዴ? አንድ ሰው እናቱን የሚጠላል እንዴ? አገር ማለትም ማጥነት እናቱን የሚጠላ የለም። ግን ወያኔ በሚፈጥርብን ችግር ግን አገራችንን ለቀን ወጥተን ሁለተኛ እንደገና እዚህም ያለው ደግሞ ወያኔ ራሱ ዩኤንኤችሲአር አሌክሳንደር የሚባል ባለ ከመውጣታችን የአሌክሳንደር የሚባል እዚህ የመን ላይ የነበረው ዩኤንኤችሲአር ተወካይ ማለት ነው። እኛ ነገ እንደ ዛሬ ልንደበደብ እኛን ሊያስደበድበን እንደ ትናንትና ከኢትዮጵያ ገብቶ ነው ያንን ነገር ያደረገው። ከኢትዮጵያ መንግስት ከኢትዮጵያ የተለየ ነገር የለም። ስለዚህ የየመን ዩኤንኤችሲአር ከኢትዮጵያ መንግስት ጋራ ግንኙነት አለው እያሉኝ ነው? አዎ የኢትዮጵያ መንግስት የየመን መንግስት ዩኤንኤችሲአር አንድ ነው። ምንድነው
ምናልባት ቀደም የጠቀሱልኝ ሰውዬ እናንተ ላይ በደል ስላደረሰ የዩኤንኤችሲአር ከወያኔ ጋራ ንክኪ ያለው ለማለት ያስችል ይሆን? አዎ ለምን እንዳሉ እነሱ ማለት ነው እኛ ያልኩት የተደበደብንለት እኛን ያስደበደብንለት ከዛን ቀን ከአንድ ቀን በፊት ሚስቱ ኢትዮጵያዊ ነች ኢትዮጵያ ገብቶ ከመልሶ ነበር እኛም በማግስቱ ይሄ ልጅ ያካሄደብን ምን ይላሉ እርሶ? ኦኬ አይመስልም ይሄ ነገር አንድ ናቸው ዩኤንኤችሲአር ወያኔ የየመን መንግስት አንድ ሆነ እየሰሩትና እኛ ግን ሰላም አጥተናል ወደን ካልደረሰልን ማለቃችን ነው አልቀናንም እያለቅንም ነው ወደፊትም ማለቃችን ነው ያለው እኛ ብንሞት እንኳን የቀረውን ስደተኛ እንደዛው ማለቁን እያለቀ እንደሆነ ማወቅ አለበት ምንም አይነት ተስፋ የለም ምግብ ምናምን ከየት ነው የምታገኙት ምግብ ከየት ነው የምታገኙት እደገማ ለምንም ነው ቆሻሻ የመኒዎች በየቆሻሻው የሚጥሉት ምግብ አለ አይደል ፈልሰው ትርፍራፊ በየመንገዱ የሚጥሉት አለ እንደ ገንዳ ማለት ነው ሀገራችን ላይ ገንዳ ነው የሚባለው መሰለኝ እንደዛ በየቆሻሻው ላይ የሚጥሉትን ነፍሳችንን ለማዳን ያንን ይሄድን ለምንም የሚያገኝ ያገኛል ለምንም የማያገኝ ደግሞ ያንን ይሄደ ተቆሻሻ ውስጥ ለቅሞ ነፍሱን ያድናል ሌላ አማራጭ የለውም መልካም እግዚአብሔር ይስጥልኝ እንግዲህ አገር ያጣ ሁሉም ይሆናል ማለት ነው በጣም የሚያሳዝን ነው ለኦሮሞ ህዝብ ጆሮ አደርሳለሁ አመሰግናለሁ እናት እንግዲህ መልሼ በነገው ዕለት እደውላለሁ የዛሬውን ሁኔታ ደግሜ አጣራለሁ እሺ አዎ በጣም ጥሩ እሺ በጣም አመሰግናለሁ እግዚአብሔር ይስጥልኝ እባክህ ይሄንን ነገር ግን እኔ አሁንም ደጋግሜ እንደ በህክምነት የምጠይቀህ ነገር ከሴት እንደተፈጠርከ እናት እንዳለች ይሄንን ሁሉ ለዓለም ህዝብ እንድታደርስልን እባክህን በአክብሮት እጠይቅሃለሁ አደርሳለሁ እግዚአብሔር ይስጥልኝ አመሰግናለሁ አሎ እሺ አቶ ኡስማን ዩቱብ ግባና ኦሮሞ ሪፖርት የመን ብሬት አገኛለሁ ሁሉንም ነገር መልካም አያለሁኝ የዛሬ የምትሉበትን ሁኔታ ደግሞ መልሼ ደውዬ አናግራቸዋለሁ በመጨረሻ የሚያስተላልፉት ለኦሮሞ ህዝብ ካለ የኦሮሞ ህዝብ ዛሬ አገሩን አጥቶ በየቦታው እየተሰደደ እየተንገላታ እንዳለ እናንተ ምስክር ናችሁ ስለዚህ አገር ያጣ ህዝብ ሚለውን ነገር መስማት የሚጠብቃልና መላው የኦሮሞ ህዝብ መልእክቶትን ያስተላልፉ ቆንጆ እኛ መልእክታችን እንግዲህ 10 ወራችን ያስተላልፈን ነው አሁንም ድጋሜ እናስተላልፈዋለን ያሰማ ያኔ አልመሰለኝ እኔ በበኩሌ እንግዲህ አሁንም ድጋሜ እናስተላልፈው ያሉበት ኦሮሞ ህዝብ ሆነ ማንኛውም የሰው ልጅ ሆነ ኢትዮጵያኖች በሙሉ ኦሮሞ ህዝቦችም ሆነ ኢትዮጵያኖች በሙሉ የኛ ላይ የሚደርሰውን ችግር ከኛ ጋር እንዲካፈሉ ጥራችን እናስተላልፋለን ክቡራትና ክቡራን አድማጮቻችን በየመን የሚኖሩ የኦሮሞ ተወላጅ ስደተኞች እንባ አዘል እየተናገሩትን ለናንተ ጆሮ አቅርበናል ይሄው እንግዲህ ስደተኛ ሁሉ ነገር አያምርበትም በሰው ሀገር እየተንገላታ በስሚንቶ ላይ ያደረ በውጪን እንደ ዕቃ ተጥሎ መከራውን እያየ ይገኛል በየመን ያሉ የኦሮሞ ተወላጆች ለኦሮሞ ህዝብ የድረስልኝ ጥሪ ያሰሙ ነው ኤርፓ ጋንፉሬ ከያኦሮሞ ይላል እንታገል አገራችንን እንቆጣጠር ማለት ነው እኛም በኤርፓ ጋንፉሬ ዘፈን እንሰናበታለን አድማጮቻችንን ወይም የየመን ስደተኞችን ከልብ እናመሰግናለን እግዚአብሔር ይስጥልን Bidang gadabarana jol shikana kamte mali sena ken dagan sabumati yaganna na jol shikana kamte mali na gamte male mali na gamte male
يا فقول فابدي أجول شكا تمفي غنيندا كمي يا غدين ما بدي قديم تونا ما بدي أجول شكا تنتبابن كوكمني دربرت كونشثني أجول شكا هرقي سام كونشين تأو أنا قال لقما يوم اللي فرن تأو يوم اللي فرن تأو الله تيري فيلا فيجول شكا تما برسي ملي كنول تدبر ربي أجول شكا تكابو بلتي ملي تكابو بلتي ملي Utubaake nagadani biya darumyani Abe dina oke Utubaake nagadani biya darumyani Romia Vietena, Romia Garunani, Potapani Koramu, Romia Garunani, Kaya Oromanu, Romia Garunani, Karpaka Putlabani, Romia Garunani, Oromon Tokodigani, Romia Garunani, Kamborana Kambarentu, Romia Garunani, Tokomadi Nijaraku, Romia Garunani, Democracy Ragadani, Romia Garunani, Ramate Adunyani, Romia Garunani, Oduga Beri Nakesa, Romia Garunani, Lashavate Pilizoka, Romia Garunani, Ugaga Nintuna Bolsa, Romia Garunani, Umaki Yajabesa, Romia Garunani, Milano Pese Oya, Nasadu Badoni Paya, Kitidis Nalagatati, Atubatu Tena Pesia, Milano Pese Oya, Nasadu Badoni Paya, Kitidis Nalagatati, Atubatu Tena Pesia, Utubaake nagadani biya darumyani Sahara bumaruka ulde sabidi sumakaechoro otazikomaechoro otazikoma አንድ አድማጭ ስልክ በመደወል በኦሮሞ ህዝብ ላይ በኢሳት ቴሌቪዥን የስለልቦና ጦርነት እየታወጀ ነው አሉ። ምንድነው እስኪ ግለጹልን እንዴት ብለን ስንጠይቃቸው እሳቸው እንዲህ በማለት ቀጠሉ። ቲቪ የሚተላለፈውን ጉዳይ እየተከታተልኩ ነው ያለው። ያንን ሁኔታ ትንሽ የተሰማኝን ሁኔታ ለኦሮሞ ህዝብ ጆሮ እንድታደርሱልኝ ብዬ አሳድ መስጠት ፈልጌ ነው። ኢንሻአላህ ምን ችግር የለም። በዚህ ዙሪያ የኔ አስተያየት ምንድነው ከጃንዋሪ ፈረስ ጀምሮ በኦሮሞ ህዝብ ስነልቦና ላይ በኢሳት ቲቪ አማካኝነት ከነዚህ ከኦሮሞ ኦነግ ተገንጥሎ ከግንቦት ሰባት ጋር የተወገኑ ሰዎች ያንን ምክንያት በማድረግ የቲቪ የኢሳት ቲቪ በኦሮሞ ህዝብ ላይ ምን አይነት ለወደፊት ምን አይነት ሁኔታ በኦሮሞ ህዝብ ላይ ማምጣት የሚችለው ከዚህ ከአሁን ከሚደረገው አንዳንድ ነገሮች የተገነዘቡት ለማስተላለፍ ፈልጌ ነው።
ግንቦት ሰባት ጋር የተወገኑ ሰዎች አንዳንድ ሰዎች በዚህ በቲቪ በኢሳት ቲቪ ላይ እየቀረቡ የተለያዩ ጥያቄዎች ይጠየቁ ነበር። ከዛ ጥያቄዎች አንደኛው እነሱ በአሁኑ ሰዓት የኦሮሞ ህዝብ ያገኘውን እስካሁን ያገኘውን ድል ጠብቀን ለወደፊት ያለውን የቀረውን ድል እናመጣለን የሚለውን የሚያፈርሱ ጉዳዮችን ስላየሁት ነው። ምንድነው እሱ የኦሮሞ ካርታ ዛሬ ካርታ ኦሮሞ ህዝብ ያመጣው በደሙ ነው፣ በኦሮሞ ልጆች ትግል ነው። ያንን በቲቪ ያቀረቡ ያ ካርታ ለኦሮሞ ህዝብም ለሌላ እንዳይጠቅም አቅርቦ እነዛ ከግንቦት ሰባት ጋር የተወገኑ ሰዎች ምስክር እየሰጡ ነው። ምንድነው ይሄ ካርታ ለኦሮሞ ህዝብ አይጠቅምም፣ ለኢትዮጵያ ህዝብ አይጠቅምም ብሎ እነሱ ራሳቸው እየመሰከሩ ነው። በሌላ በኩል ደግሞ የኦሮሞ ህዝብ ያገኘውን ድል እንጠብቃለን፣ ሌላ የቀረውን ትግል እናመጣለን እያሉ ይሄንን ዛሬ የኦሮሚያ ካርታ አፍርሶ ሌላው ወደ ነበረበት የኢትዮጵያን ካርታ ለመመለስ የሚያደርጉትን ከዛሬው ወደዛው ድል ከመድረሱ በፊት ዛሬው እየነገሩ ነው ያሉት። ስለዚህ የኦሮሞ ህዝብ ይህንን መገናዘብና ይሄ በዚህ በኢሳት ቲቪ ኢሳት የሚለው እነሱ ኢትዮጵያ ቲቪ ኢትዮጵያ ሳተላይት ቴሌቪዥን ነው የሚሉት። ኢሳት የሚለው ምንድነው? በኦሮሞማ ላይ እሳትን ማስቀዳደል ማለት ነው በእነሱ። ምክንያቱም ኦሮሞማን ለማጥፋት የተካሄደ ጦርነት መሆኑን የኦሮሞ ህዝብ መገናዘብ እንዳለበት ለኦሮሞ ያደርሱልኝ ብዬ ነው። ሌላ ደግሞ በሁለተኛ ደረጃ የሚገልጸው ምንድነው? በዚህ ከኦነግ ተገንጥሎ ከግንቦት ሰባት ጋር የወገኑ ሰዎችን ስምን በመጥቀስ ነው ይሄ አስተያየት የሚሰጠው። ስፔሻሊ በተለይ አቶ ቃሲም አባነሻ በጥላት ፊት ቆሞ ትናንትና ለኦሮሞ ህዝብ ነጻነት፣ ትናንትና ለኦሮሞ ህዝብ አንድነት፣ ትናንትና ለኦሮሚያ ነጻነት የወደቁትን የራሱ ዘመዶች በጠላት ፊት ቆሞ በማዋረዳቸው በጣም የኦሮሞ ህዝብ ነው ያዘነው። ምንድነው ያለው? በዚህ ትግል በኃይለ ሥላሴ በደርግ ከኔ ዘመድ ያለቀው 9 ዘመዶቼ ነው ያለቀው ብሎ በጠላት ቆሞ የነዛን ለኦሮሞ ህዝብ ነጻነትና ለኦሮሞ ህዝብ አንድነት ለኦሮሞ ህዝብ ክብር የራሳቸውን መስዋዕትነት የራሳቸውን ህይወት የከፈሉትን ሰዎች በጠላት ፊት ቆሞ እንደዛ በማለት እነዛ እኛ በህይወት እያለን ሳይሆን እነዛ ሰዎች የራሳቸውን ህይወት ለኦሮሞ ህዝብ ያጡት አጥንት ቆሞ ተነስቶ ዛሬ እርሶን እንደሚዋጉት እንዳይጠራጠሩ በጆሮ እንድታደርሱልኝ ፈልጌ ነው። ኦኬ፣ እናቀርባለን አድማጮችን። ማለበል ስሞት ሌላ ደግሞ አሁን በገዳ ላይ አንድ ፖስት የተደረገው ቪዲዮ አለ። ያ ቪዲዮ ምንድነው? ስለ በአማርኛ የታሪክ አመድ የሚለውን ነገር አቅርቦታል። ገዳዎች የገዳ ፕሮፌሰሮች ነው ያቀረበው። ያንን ምንድነው ብለው የኦሮሞ ህዝብ የራሱን ቋንቋ መጠቀም፣ የኦሮሞ ህዝብ የላቲን ፊደል መጠቀም እንደ ፋሽስት እየተቀረበ ነው ያለው። ምንድነው? ትላንትና ፋሽስት ኢጣሊ ኢትዮጵያን በወረረበት ሰዓት ለኦሮሞ ህዝብ ቋንቋ፣ ለኦሮሞ ህዝብ ባህል፣ ለኦሮሞ ህዝብ ማንነት ክብር የሰጠበትን ዛሬ በዛን ሰዓትም የአብሲኒያ ገዢዎች ትልቅ የኦሮሞ ጠላት መሆናቸውን ራሳቸው እየመሰከሩ ነው ያሉት። ምክንያቱም በዛን ሰዓት ኢጣሊ ፋሽስት የኦሮሞ ህዝብን እነሱ የሚያቀርቡት ምንድነው? ኦሮሞ እስካሁን እንደ ህዝብ አልተቆጠረም በአብሲኒያ ገዢዎች። ዛሬም የኦሮሞ ህዝብ እንደ ጎሳ እንደ አንድ ጎሳ ነው እየተነገረ ያለው።
ምክንያቱም የኦሮሞ ህዝብ ነው፣ ጎሳ አይደለም፣ ጥቂት ጎሳ አይደለም። የጎሳ ፖለቲካ የሚሉት ምንድነው? ትልቁ አላማቸው የኦሮሞ ህዝብ የኦሮሞ ማንነት ዛሬ ያገኘውን ድል ለማጥፋት የተዘጋጀው መሆኑን የሚገልጽ ነው። ይሄ ቪዲዮ የሚያሳየው ምንድነው? ራሳቸው እየመሰከሩ ነው። ዛሬ ነገ ለኦሮሞ ህዝብ ዲሞክራሲ ለማንኛውም ህዝብ ዲሞክራሲ እናመጣለን እያሉ ዛሬ የኦሮሞ ህዝብ ያገኘውን ድል ሊቀለብሱ ሊያጠፉት የተዘጋጁ መሆኑን ለኦሮሞ ህዝብ ጆሮ እንድታደርሱልኝ ብዬ ነው። በጣም አመሰግናለሁ። የእናንተ ሬዲዮ በጣም ህዝቡ የሚከታተል ሬዲዮ ነው። ትላንትናም በጠላት በወያኔ ፊት ቆማችሁ በሰይፈ ነበልባል ጋዜጣ ብዙ የኦሮሞ ህዝብን በማስተማር የኦሮሞ ህዝብን ባህል ታሪኩ ምን እንደሆነ ካለው ከመጀመሪያ ጀምሮ ያለው ሁኔታ የምትገልጹበት ሰዓት ያ በጠላትን ከተዘጋ በኋላ ዛሬ በዚህ በሬዲዮ ለኦሮሞ ህዝብ ብላችሁ በዚህ መጀመራችሁ በጣም የሚደነቅ ነው። የእናንተ አፕዴት የሆነ ኢንፎርሜሽን ነው እየተከታተልን ያለው። ጊዜም አጭር በመሆኑ የእናንተም አቅም ነው። አቅሙ እስከሚጠናከር ድረስ ጊዜም የምትጨምሩ ይመስለኛል። ይሄንን ጊዜያችሁንና ሁኔታውን በህዝቡ ኃይል እንደምታሳድጉ በመተማመን ነው። ስለ የኔን መልእክት ስለተቀበሉልኝ አመሰግናለሁ። ታንኪዩ። ስሞት ማልበል ስሞ አደም ዋቆ ይባላለሁ። እግዚአብሔር ይስጥልኝ። አቀርባለሁ ለአድማጭ። ኦኬ ሰላም ነው። አድማጫችንን ስለ አስተያየቶት እናመሰግናለን። ሌላም አድማጮች አስተያየት መስጠት የምትፈልጉ ካላችሁ በስልክ መስመራችን 713 298 7575 አስተያየቶትን መስጠት ይችላሉ። አስተያየት ስትሰጡ ከ2 ደቂቃ ያልበለጠ እንዲሆን እንጠይቃለን። እናመሰግናለን። Farfana laba, agum fannu kapson, ije summa sabah.
Yoonu tuqaa gadi laalu gaangeen marfii nama baatti. Amma jirrutti bashaanna duunan biyyeem nama nyaatti. Furiyoo galuu kan deema furaan illee mana jeetti. Yoo sirbilee baay'ee maali ufaan illee nama jeesti. Duuti homaa miyaa ijoollee seenaa gaarii uumaniiti. Duuta kanaaf hin jireenya gootota laala fakkeenya. Haaddasaa laali fakkeenya agarii laali fakkeenya maal godharree yaadammii koo du'a giddiitti jabeenya. Otobisiin maamoo kaachaa har'a fagaate kakkaachaa namni maaliif itti laala goota onneetu maraacha. Raagadee mana keenya fardi garmaamatti beeka yetaaddasaa agarii koo booyanoo si dhabeeka. Ilmi abbaadha fakkaata hunduu baati sagalee abdii hundaa filannoodha goota maraataa dhalchuun goota maraataa dhalchuun. Namni maaliif itti laala goota onneetu maraacha. Akana tutala darga gona la buleti, akana tutala darga gona la buleti. Jolo mau darga kumala matane biru kite na madueti. Akana tutala darga gona la buleti, akana tutala darga gona la buleti, akana tutala darga gona la buleti. Jolo mau darga kumala matane biru kite na madueti. Akana tutala darga gona la buleti, akana tutala darga gona la buleti, akana tutala darga akana tutala darga gona la buleti. Una tambale kamara una mamida yen, kamara una mamida yen, kamara una mamida yen, kamara
saasin bula Oromootu kinna jala Oromootu kinna jala Oromootu kinna jala Oromootu kinna jala asii gasa gase weetuluu aanani weetuluu aanani weetuluu aanani weetuluu aanani egaa yaana mana gadataa faagooban gadataa faagooban gadataa faagooban gadataa faagooban lukuutu wanoon yaana mana gana bari yaana mana gana bari yaana mana gana bari yaana gana gana bari yaana mana gana bari yaana mana gana bari gacheentu danda'u waa hedduu magabdi waa hedduu magabdi waa hedduu magabdi waa hedduu magabdi oduma duuba attani yaa garii adaadasa duma maraabtaatu abdi duma maraabtaatu abdi duma maraabtaatu abdi oromoo lamtaatu abdi yartuu tana beewu goota goota namana goota goota namana goota goota namana goota goota namana yennaa gooni lolu seesa maal godha mana seesa maal godha mana seesa maal godha mana seesa maal godha mana duraata kan jedhe goota goota namana goota goota namana goota goota namana goota goota namana ijaarratan malee beemanan taatu godooni beemanan taatu godooni beemanan taatu godooni beemanan taatu godooni egaa yaana mana waaqillee jaalatu oromooni waaqillee jaalatu oromooni waaqillee jaalatu oromooni waaqillee jaalatu oromooni oromoo waaqa kadhatu beeknaa maaliif tuqama namni keenya egaa tole 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 gurbaayaa magarsaa barana maasi jajjatti barana maasi jajjatti barana maasi jajjatti barana maasi jajjatti adaamaa ka'ee asallaa moola shagatti asallaa moola shagatti asallaa moola shagatti egaa yaana manaa raganni moo aangam nama bareecha gafan nama bareecha gafan nama bareecha gafan Sakitu Oromia, Onto Biyatia, Sakitu Oromia, Onto Biyatia, Abonto Biyakia, Oso Manawaya, Abonto Biyakia, Oso Manawaya. Ororo Bisike, Malato Ishiti, Ororo Bisike, Malato Ishiti, Kambene Habego, Sabonto Oromoti, Kambene Kabego, Sabonto Oromoti. Ororo Bisike, Yorkati Kabattu, Ororo Bisike, Yorkati Kabattu, Warrapaga Damale, Alagani Nasoplu, Warrapaga Damale, Alagani Nasoplu. Sakitu Oromia, Onto Biyatia, Sakitu Oromia, Onto Biyatia, Abonto Biyakia, Oso Manawaya, Abonto Biyakia, Oso Manawaya. Ala Malakele, Undu Matu Barza, Ala Malakele, Undu Matu Barza, Anudole Injedu, Enyo Selekisa, Anudole Injedu, Enyo Tugasitisa. Kumi hetu kesale, Mansuma Pilate, Kumi hetu kesale, Mansuma Pilate, Karala Pindagiti, Umama Kenjalati, Ulkulin Nagiti, Umama Kenjalati. Sake Borana Magala, Ruben Silala, Libani Ranati Dola, Ruben Silala. Sake Borana Magala, Ruben Silala, Yabala Ranati Dola, Ruben Silala. Sake Jamjami Magala,
Babur magala Dubin silala Maturran na titola Dubin silala Shagge walaga magala Dubin silala Nakamterran na titola Dubin silala Shagge kamagova magala Dubin silala Gardula ran na titola Dubin silala Shagge matakal magala Dubin silala Power ran na titola Dubin silala Shagge to wallo magala Dubin silala Kamise ran na titola Dubin silala Shagge ararge magala Dubin silala Tirreda warra na tola Dubin silala Shagge to shawa magala Dubin silala Pimpine ran na titola Dubin silala Salale ran na titola Dubin silala Ambor ran na titola Dubin silala Waliso ran na titola Dubin silala Sandafa ran na titola Dubin silala Adama ran na titola Dubin silala Oromia ran na titola Dubin silala Anawe silala Oromia ran silala Anawe silala Andubin silala አድማጮቻችን ፕሮግራማችን እዚህ ላይ ያብቃተናል። እስከ ሳምንት መልካምን ሁሉ እየተመኘንላችሁ እኔም አዘጋጅቼ ያቀርብኩላችሁ በሪት ያለሙ ነኝ ከዮባይሳ ጋር ሰላም ሁኑ። ونسي والبنات أنا نتمنى كوش الأمر والبريد عني في دنديو بجاي يسكني وأنا نركب بتوجه بي وأنا نركب بتوجه بي